ወይማ ደውለሽ እኮ አላየሁትም ነበር። ደውዬ ነበር። በሰላም ነው? አዎ በሰላም ነው፣ ግን ትንሽ አንዳንድ ነገር ደበረኝና። ምን አንገበኝ ወዴ? ሳንቲምም ጨርሻለሁኝ፣ ብር የለኝም እና የሆነ ቢከረኝ በእርሷ ላከረኝ እየተጨቃጨቀኝ ነው ምናምን ትንሽ ካለሽ እንድትልኪልኝ ብዬ ነበር። አንዴ ለምንድን ነው ለዚህ የምትጨነቀው? እኔ እልክልሃለሁ። እኔ እኮ ሰው ሀገር ላንተ ብዬ እኮ ነው የምሰራው። ምን ሆነህ ነው? አዎ በጣም ብዙ እንትን አስፈልገኝና ምንም የሚያስፈልግ በቃ አካውንት ላክልኝ፣ እልክልሃለሁ። 150,000 ብር ነበር የፈለኩት። 150,000 ብር ይበቃኛል። እሺ አሁን ላኪልኝ። አሁን እሺ በጣም ማመሰግናለሁ። እሺ Yes! ዛሬ ይጨፈራል እኮ ነው። ይጠጣል፣ ይጨፈራል። ሄሎ አንቺ እንዴት ነሽ? ወያሽዬ እንዴት ነህ? ሰላም ነው አለሁልሽ። እንዴት ነሽ? ደህና ነሽ? ደህና ነኝ። የት ነሽ? ስራ ቦታ ነኝ። እባክህ በጣም ደብሮኛል። እንዴ ለምን ይደብርሻል? ዛሬ ፈታ ነው የምንለው። ብር ተልኳል እናቴ። ፈታ ነው ተፍታ ነው የምንለው። ኧረ እባክህ ዛሬ ይቀወጣላ እንዴ? አዎ ዛሬ የሌለ ይቀወጣል። ተፍታ ነው የምንለውሽ። ያቺ አሮይት ብር ልካለች። ባክሻው ልካለች። ደግሞ ሙሉ ሌሊቱን ስትደውልልኝ ነው ያደረችው። ዝም ብላ ምናምን። በቃ እሺ ማታ ላይ ነው የምንገናኘው። በቃ ለኤፍ እንደውይላትና አብራችሁ በቃ ዝንጥ ብላችሁ ነው ተፍታ ነው የምንለው። እሺ ወዲያው ነው። እና ልብሱን ንግዛዋ እኮ በቃ እዚች ጋር ቆንጆ የሴቶች ልብስ ቤት አለ። እዛ ምገኝታለ አይ እንዴት ነሽ? ሰላም ነው? እስኪ ቆንጆ ልብስ ስጨኝ። ቆንጆ የት ነሽ? ይኸውልሽ በቃ አንዴ። እሺ ቀጥይ። አንቺ ሰመረት ኩመረት አድርጊ። ሌላ ምንድን ነው የምትፈልጊው? ቢሆን ደስ ይለኛል። የት ይሄ እስካሁን አንድ አልመረጥሽም? ሰው ሁለት እየመረጠች አንደኛ ይሄ ይሻል። ይሄ እሺ ሁለት ተመረጥ። ዛሬ ፈታ ብላችሁ እንዳትጨናነቁ፣ ፈታ ብላችሁ ምረጡ የምትፈልጉትን። ያው ከዚህ ስንወጣ ብዙ ነገር ይጠብቀናል። እሺ ሁሉ በቃ የምትፈልጉት። እሺ አምስተኛ ቆንጆ ነች፣ አሪፍ ነች፣ ግን አንድ እጅ ግን የለውም። ችግር የለውም። እቺ ኩቱ አሪፍ ነች። በጣም ደስ ይላል። እንጀኖሽ 7 ማለት ነው። 7 ያንቺ 5 በሁለት እየበለጠች እቺ እኮ አሪፍ እኮ ነች። እቺ በጣም ነው የምታምረው። በተለይ የሆነ ለክለምና ለብሳለች አይደል? ሙድ አላታ። አዎ በጣም ታምራው። እሺ 6 7
እቺ እዚህ ጋር በጣም ቆንጆ እቺ አታምርም? በጣም ቆንጆ ነች። አንቺ ሞዴል ስለሆንሽ ይልብሻል። ግን ሞዴል ቀሚስ ይለብሳል ይለብሳል። እሺ 77 ማለት ነው። እሺ ሌላም የምትፈልጉት የለም? ሰዓት እየሄደብን ነው። ቶሎ መረጥ አድርጉ። እዛ በጣም ብዙ ነገር ነው የሚጠብቀን። ቶሎ መረጥ አድርጉ። እኮ እዚህ ጋር ጃኬት አለ፣ ሱሪ አለ ምናምን ነገርስ አጨረሳችሁ? በቃ ጨርሰናል። ነይማ መረዳት የመረጡትን 7 ፔስታል ላይ አድርጊላቸውና ሂሳብ ስሪ። ንግድ ባንክ አካውንት አለ። እሺ የሻወር ምናምን አትፈልጉም ማለት ስንት መጣብን? ሂሳብ አጠቃላይ 75,000 ብር ነው የተቀበያት። እቻችን እሺ ትራንስፈር ማድረግ ይቻላል? ብቻ 80,000 ብር 5 ጨምሬ ይልሻል። በጣም ነው የምናመሰግነው። አለቀ በቃ ጨርሰናል።
እንዲሁም ለምን ደውዬ አልነግረውም? እኔ እኮ መናገር ነው ያለብኝ። እንደዛ አይነት እንትን ለምን ደውዬ አልነግረውም? ሄሎ ተስፍሽ የት ነህ? ፈልጌ ነበር። አይ በሰላም ነው ፈልጌ ነበር። ላገኝ ፈልጌ ነበር። እሺ በቃ ኦኬ እሺ መጣሁ። በቃ እዛ ጠብቀኝ። እሺ መጣሁ።